አብረሽ ፍቅርን ተቡዝዬ ጋር አስተዋወቃቸው። ምንስ ተባባሉ? ብዙዬ ደበራት ወይስ ደስ አላት? እንዴት ነው እስቲ የእሷ ነገር አስተያየትና ምናምን የሆነ ነገር አለ እና ፍቅርስ አብረሽ ደነገጠ ወይስ አልደነገጠም? ሁሉም ነገር እነግራቸዋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት ያው እንደተለመደው እና አብርሽ ነው ይዤላችሁ የመጣሁት። እሱ ምንድን ነው የሚለውን ደግሞ ሁሉም ያለው ነገር ዝርዝር እነግራችኋለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እኔም ደግሞ ከስር አቀርብላችኋለሁ ማለት ነው። እንግዲህ ትናንትና እንዳያችሁ ሄርሜላ ማናት ፍቅር የዛ ትናንትና ቀጥሯት እንግዲህ አይታችኋል። ብዙ ነገር ከትናንት ወዲያ ብዙ ነገር ተሩታ ጋር ሄርሜላን ጋር ብዙ ነገር ተባብለዋል። ትናንትና ደግሞ ወንድሙን ይዛ መጥታ እንግዲህ ወንድሙ እንደዚህ አይነት ነገር ልታቆም ይሻላል፣ ከቤተሰብ ጋር መቆራረጥ እንደሚመጣብህ እወቅ ብሎ ብዙ እንግዲህ ማስጠንቀቂያ ሰጥቶት ነበረ። አብርሽ የሚሰማ ሰው አይደለም፣ አይሰማም። ታውቃላችሁ፣ ምንም የሚሰማ ድንጋይ ቢፈተፈት አሁን ድንጋይ ስትፈጠፍጡ አይፈተፈትም አይደል? እንደዛ ድንጋይ ነው ማለት ነው። አይሰማም። እንግዲህ ትናንትና ዲባ ብዙ ነገር ነው ያለው። የአብርሽ ያላለው ነገር የለም። ሩታን ልጅሽን ይዘሽ አንቺ ቁጭ ቤ ልጅሽን ይዘሽ በቃ አሳድጊ፣ ቤትሽ እንዳይመጣብሽ እንዳይገባብሽ፣ ተሷ ጋር ያለህን ግንኙነት አቁም፣ ታንቺ ተሱ ጋር ያለሽ ግንኙነትም አንቺም አቁም ይብሏታል። እሺ ብላ ተስማምተው እንግዲህ ተለያይተው በፍቅር ተለያይተዋል ማለት ነው። እንግዲህ ዛሬ ደግሞ ብዙዬን ይዞ መጣ ማለት ነው። ብዙዬን ይዞ ሳይነግራት ለብቻዬ ነኝ ብሏት ይዞ መጣ። ትናንትም እንደዚህ ብቻዬ ነኝ ብሏት እንግዲህ ጥሏት ሄደ ወደ ፍቅር ጋር ማለት ነው። ትናንትም ጥለኸኝ ሄድክ፣ ዛሬም ደግሞ ለምንድን ነው የጠራኸኝ ስትለው በቃ የሆነ ሰው ላስተዋውቅሽ ነው አላት። እንግዲህ እሷ መግባቱ ገብቷታል፣ ደስተኛ አይደለችም። ባይዘው የዛም ቀንም ደስተኛ አይደለሁም፣ አሁን የሚያደርገው ስራ ጥሩ አይደለም፣ ትክክል አይደለም አብርሃም የሚሰራው ስራ ብላ በዛ ቀራሱ ተናግራ ነበረ ማለት ነው። እንግዲህ ዛሬ አስታውቀሻለሁ ብሎ እንግዲህ አቶ ፍቅር እኛ ሌላ ሆና እንግዲህ ሌላ ናት እላችኋለሁ፣ መጣች እላችኋለሁ። ሌላ ሆና መጣችና ከዛ ነው የተዋወቂያት አለ። ያው እሷ የምታውቀው ይተዋወቃሉ፣ የአንድ ሀገር ልጆች ናቸው፣ አንድ ሰፈር ልጆች ናቸው። እንደማይታወቅ ይሆናሉ እንጂ እኛን የፎገሩ ነው እንጂ ማለት ነው። እና እቺ በፊት ፍቅረኛ ናት፣ የመጀመሪያ ፍቅረኛ ነበርን። በሆነ ነገር ተጋጭተን ተው ነው፣ በዛ ሰዓት አንቺ አልነበርሽም ነበር አላት ብዙዬ ማለት ነው። ፍቅር ደግሞ አዎ እኔ ግን እንዴት ነው ሚዲያ ላይ ምናምን ስትላ ሚዲያ ላይ አውቃታለሁ፣ ግን ኮስታራና በጣም ኃይለኛ ትመስላለች፣ ግን እንደዚህ ስታያ ደግሞ እዚህ ጋር ስታያ ደግሞ በጣም ትቀላለች፣ ደስ የምትሰው ናት ብላ እንግዲህ ታሳምኩሽም ብሎ በግድ ይዞ አንገቷን ይዞ ሳሟት እላችኋለሁ። እንግዲህ ማይታይ ጉድ የለም ዘንድሮ አብርሃም ማያመጣው ጉድ የለም ማለት ነው። ማያመጣው ጉድ የለም እና ያው አብርሃም ጋር ሲጨመሩ ልጆቹ ደግሞ እንዴት አባታቸው እንደሚያምርባቸው አሁን ፍቅርን እንደምትመስል አያቸውታ። በጣም አምሮባታል። በጣም እላችኋለሁ፣ በጣም ነው ያማረባት። እንግዲህ ብዙዬ ደነገጠች። እኔ እኮ ብቻዬን ነኝ ነው ያልከኝ እንጂ ከሰው ጋር አለህ አላልኩህም ስትለው አይ ዝም ብሎ እንደዚህ እንትን ብለን ብናገናኝሽ ይሻልሻል ብዬ፣ ይሄ ፍቅረኛ ናት። በፊት አንቺ ውጭ ሀገር የሰራሽ ያለ አታውቂያትም ነበረ፣ ከእሷ ጋር ነበረ ፍቅር የጀመርኩት እና የመጀመሪያ ፍቅረኛ ናት አለ። እሷም ሲንግል ነበረ፣ ሲንግልነቱ ነው ያገኘሁት፣ ምንም ነገር እንትን ሳይል አግኝቼዋለሁ ብላ ፍቅርም የብዙዬ አወራችኋት ማለት ነው። ብዙዬም እንዴት አየሻት ሲላት እኔ ምን አልኩኝ፣ እኔ ምንም ተው ቃላቴን አታሰጣኝ ምናምን ስትለው እሱ ደግሞ አውቆ እውነትሽ ነው ስለ ፍቅር እውነት እኔም ቃል ያንሰኛል፣ እኔም ቃላት ያጥረኛል ምናምን ብሎ አፏፏን አላት ማለት ነው። እሷ ግን ተጨናንቃለች። አንቺ ግን ለማንኛውም ራስሽን ጠብቂ አለቻት። ለማንኛውም ራስሽን ጠብቂ፣ አንቺም ሴት ልጅ ነሽ፣ ራስሽ ጠብቂ አለቻት። እስከዛ አንተን ብቻህን ማጉራት ነው የምፈልገው፣ እሷ ግን ይሄን ብያታለሁ አለች። እንዴ ብዙዬ ምን ሆነች ነው? በጣም እስቲ ቆንጅዬ አይደለች? በጣም ጠንካራ ሴት፣ በጣም ጠንካራ የናት ምናምን የሆነ ነገርም ሰድዋት አለ እኮ አላወቀችም እንጂ የሞኝ ምንድን ነው ያላት? የሞኝ ምንድን ነው ተሸክማለች አላት። በእውነት ሰድቧታል፣ እሷ ሙልጭ አድርጎ ማለት ነው።
ቀስ በቀስ እየሰደባት ነው። እሷ ግን መስሏት አልመሰለኝ አልቀረባትም። እና የሚሰማ ከሆን የቤተሰብ ምክር ቢሰማ ነገር ቢሆን የቤተሰብ ክብር የሚሰማ ነገር ቢሆን ትናንትና ዲባ ያለውን እንግዲህ ሊደበድበው ሁሉም ይዞታል ማለት ነው። ይበቃ ነበረ ማለት ነው። ግን አብርሃም የሰው ልጅ ከቤተሰብ ደግሞ የወጣ ሰው በቃ ከሁሉም ነገር ወጣ ማለት ነው። እና ብዙ ነገር ነግሮታል፣ ብዙ ነገር መክሮታል። ከእንግዲህ ከኛ ያለህን ነገር እንደምትቋረጥና ከኛ ያለህን ነገር እንደምታቆም ታውቃለህ። ይሄ ነገር እወቅህበት፣ ግባበት ብሎት እንግዲህ መልስም ሳይጠጥተው ሰጥቶ ሄዶ ነበረ። እሺም ሳይለውም እምቢም ሳይለው ትቶ ጥሎት ሄዶ ነበረ። በሄደበት ሰዓት በጣም ተሰምቶታል፣ የአብርሃም ወንድም ማለት ነው። የሩታ ግን ያው ሰው ክፉ አይስራ ማለት ነው። ሆኖ ሰው እውነት ጋር ግን ብዙዬ ደስተኛ አይደለችም። አብርሃም ደስተኛ ናት ያለ ዝም ብሎ እያሽቀበጠ ነው እንጂ ደስተኛ አይደለችም። ምትልሽን ትሰሚያለሽ አንጂ መላሰኛ እንደሆነች እና ጥሩ ነገር ደስ እንደማይላት እና እንደማያስደስታት ታውቂያለሽ። አሁን እንደዚህ ሰላም ስላለችሽ እንዳይመስልሽ። አሁን የመጀመሪያሽ ጊዜ ነው ሰላም ያለችሽ ማለት ነው። አሁን የሁለተኛው ጊዜ ፍቅር ታያታለሽ ብዙዬ ማለት ነው። እንዴት አድርጋ እንደምታንጠለጥልሽ እዛ ጊዜ የደምመ ነው የምታለቅሽ። እንኳን ሩታም ያ ሁሉ ማድጋላት ሩታ እንኳን አንተ ወታችም ሩታ ራሱ አጥባ ነው ያሰጠቻት እላቸዋለሁ። እና አሁን በአንቺ ቤት አሁን በቃ ጥሩ ናት ምናምን ብትለማመጫትም ምን ብትያትም አጥባ ነው። ምክንያቱም የምትሰሪው ስራ ትክክል አይደለም። አንቺም ደርሶብሻል፣ አይተሽዋል ይሄ ነገር ማለት ነው። ስላየሽው ተራስሽ መረዳት አለብሽ። አብርሃም እሱ ወንድ ልጅ ነኝ ብሎ ሴት ልጅ ላይ የተጫወተ ነው፣ የተረማመደ ነው። በእውነት ሴት ልጅ ላይ ብዙ ብሎ የተረማመደ ነው። በቃ አለ አይደለም እኔ ወንድ ነኝ ብሎ ማለት ነው። አሁን ሴትና ወንድ እኩል መሆኑን አታውቅም መሰለኝ። ሁሉም አንድ ነው። ሴትና ወንድ እኩል መሆኑን አሁን አታውቅም መሰለኝ። አሁን ሁሉም አንድ እንደሆነ ሁሉም ሰው ያውቃል ማለት ነው። እና አንተ የበላይ ነህ እያልክ የሶስት ቤት አንተ ምን ስለሆንክ ነው የሶስት ቤት የምትሆነው? ወይስ ምን ስለሆንክ ነው? ጉድ እኮ ነው እውነት። እንደው አሁንማ እሱ ኮስተር ብሎ እኮ የሚቆጣ ሰው ስላጣ ነው እኮ እንደዚህ የሚጨማለቀው ማለት ነው። በነገራችን ላይ ታላቅ ወንድሙ እያላከበረ እኛ እሺ ይለናል ብለን አናስብም። ያለን አቅም በመላሳችን እንድንነካዋለን እንጂ ከገባው ገባው ካልገባውም አልገባውም ማለት ነው። እንግዲህ የመጨረሻ የማይሆን ነገር ነው የሚሰራው። ሩታን ማያገኛት ነገር ነው የሚያደርገው ይሄ ሰውየው። ሰው ባለ ትዳር ሆኖ እንዴት ነው በሰው ትዳር ላይ የሚቀልደው? እንዴት ነው ሰው እንደዚህ ያልሆነ ነገር ውስጥ የሚገባውስ? ሁላችሁም እስቲ ይሄን ነገር ሀሳብ አስተያየት እናንተ ማድርጉበት ማለት ነው። በጣም የሚያሳፍር ነገር ነው። እንግዲህ ቤት ጥለዋል፣ ቤት አይገባም። አብርሃም ልጁ ማየት ትተዋል። በቃ እሱ ሁሉም እያለው አሁን ውጪ ነው፣ ወደ ውጪ ነው። በቃ ሁሉ አይኑ ሁሉም ወደ ሁሉም ነገሩ የሚያየው ወደ ውጪ ነው። ሌላ አዲስ ሴት አሁንም ሌላም አዲስ ሴት አለች። ከአንድ ሴት ሲሄድ አይቼዋለሁ። እሷም ትመጣለች፣ ታያታላችሁ። አንድ ሌላም ሴት አለች። እንዶ ታያላችሁ። አብርሃም ብሎ ወደ 10 ቤት ካልሆነ ሳቁብኝ ማለት ነው። የአብርሃም የሳቀ ማለት ነው። የሳቀ ራሱ ጋር ያደርጋቸዋል። ከዛ በኋላ ደግሞ ይለያቸዋል። በቃ አይችልም፣ አቅም አይችልም። በአሁኑ ሰዓት እንኳን እናት እየሸመተም ያረሰም አይቻልም። በአሁኑ ሰዓት ማለት ነው። እንኳን የሸመተ እያረሰም አይቻልም። አዲስ አበባ ላይ ቁጭ ብለህ አንተ የ4 ቤት የ5 ቤት እሆናለሁ ማለት ግዝብ ነው። እውነት ይሆናል ብለህ አታብራ ማለት ነው። እና በጣም ከባድ ነው። አንዳንድ ነገር እንደው የማይሆን ነገር ከምሰራ ካልሆነ ነገር እንደዚህ እንትን ከምትል ራስን ማወቅ አለብህ ማለት ነው። ምክንያቱም ከቤተሰብ ደግሞ ዋናው ቤተሰብ ስብምና፣ ቤተሰብ ያለው ፍቅርና ቤተሰብ ያለው ደስታ ሲሆን ነው በጣም ደስ የሚለው ማለት ነው። ከቤተሰብ ተለይተህ ያልሆነ ነገር ውስጥ ገብተህ ያልሆነ ነገር ብታረግ በኋላ ያ ነገር ሲደርስብህ የሚያነሳልህ ቤተሰብ ነው። ግን ያለ ቤተሰብ መስማትና ያለ ቤተሰብ ውስጥ መግባት ገደር መግባት ነው። ገብተዋል አይደል? ገደር መግባት ነው። እና ሩታ ምንም አትሆንም። ጎበዝ ጠንካራ ሰው ናት። ያኔ ማንም ሰው የሚናገርላት በጣም ሩሩህ እያለች ልጅ ናት። ጎበዝ ያኔ ሰርታ ለፍታ የምትኖር ሴት ናት። ልጇን ማሳድጋለች። ይኸው አሁን 6ኛ ነው 7ኛ ወሩ ይዘዋል ልጃችሁ ማለት ነው። እሷ ናት እንግዲህ እናት የፈለገ ነገር ወህው። እኔ እኮ ወንድ ልጅና እናትና አባት እኩል አይደለም እላችሁ በምክንያት ነው። እናት ልጄን ብላ ቁጭ ብላለች፣ ይዛ ቁጭ ትላለች። ወንድ ልጅ ግን ሌላ ሴት ጋር ነው የሚንጠለጠለው ማለት ነው። እና አዎ ሌላ ሴት ጋር ነው የሚሄደው። ስለዚህ እናት የእናት ዋጋ መክፈል አለብን ማለት ነው። አሁን ሩታ ልጇን እንግዲህ ተማንም ማንከባከባ እያሳደገች ነው ያለ አባት ማለት ነው።
ብዙ ነገርም ደርሶባታል፣ ብዙ ነገርም አይታለች። እንግዲህ ጠንካራ ጎበዝ ሴት ናት። በእሷም ሁሉም ሰው መማር ያስፈልጋል። ይሄ ነገር ሁሉም ትምህርት ይሆናል ብዬ አስባለሁ። እነሱም እንደ ትምህርት አድርጎ እየሰሩት ነው ይሄ ስራ ማለት ነው። እና ቤተሰብ ይህን ይመስላል። እንደምትወዱ ተስፋ አድርጋለሁ። እናንተ ምን ሀሳብ አስተያየት፣ ይሄ ነገር ትክክል ነው ወይስ ትክክል አይደለም የሚለው ነገር ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። በቀጣይ ቪዲዮ እስከ ስመጣላችሁ ድረስ መልካም ቀን ይሁንላችሁ።